እንዴት ናችሁ? ነፍሷን ይማሯና ወላጅ እናቴ እንዲህ ትለኝ ነበር፣ ብሌን መልስ የሌለው ጥያቄ አትጠይቅ ሰዎች ትለኝ ነበር። በዚህ ዘመንም እንደዛ እየሆነ ነው። መልስ የሌላቸው ጥያቄዎች እየበዙ ነው። የሚመልስላችሁ የለም የሚመልስላችሁ ማለት ነው። ጥያቄዎች እኮ አይምሯችሁ ላይ ይፈጠራል። ከዛ እነዛ ጥያቄዎች ልጠይቁ ስትሉ ራሱን ጥያቄ በጥያቄ ይመልሱላችሁ። ለምሳሌ ትክክል ያልሆነ ነገር አይታችሁ ይሄ ነገር ትክክል አይደለም እንደዚህ ለምን ታደርጋለህ ምናምን ስትሉ ሰው አንተ ማነኝ ነው የምትለው? አንተ ምን አለ ብሎ ይጠይቃቸዋል። እግዚአብሔር ነገሩ ትክክል ነው ትክክል አይደለም። በተለይ በዚህ በሶሻል ሚዲያ ላይ በቃ ገንዘብ ያምጣ እንጂ ምንም ነገር ከመስራት ሰው እየቦዘነ አይደለም። ምንም ይሆናል ምንም ይሄ ማህበር እሴት ሃይማኖት ምናምን ተውት። በጣም ትልቅ ፈተና ውስጥ እየገባ ነው ሰዎች። በጣም ትልቅ ፈተና ውስጥ ይህን እወቁ። የምትከተሉትን ሰው በጣም እወቁ። ከቻላችሁ ሰዎችን አትከተሉ። አፕሪሺየት አድርጉ፣ ጎበዝ፣ በርታ ምናምን በሉ። ጥሩ ነገር ለሚሰራ ሰው አበረታቱ። ሁላችሁ ተያይዘን ነው የምናልቀው። አሁን እኮ አጥፍቶ ጠፊ በዛ እኮ። እኔ እውነት ለመናገር ከእስራኤል እና ከኢራን ወይ ደግሞ ከአሜሪካና ከኢራን ጦርነት የሚያሳስበኝ ከኒኩለሩ ምናምን የሚያሳስበኝ ኤአይ ነው። ኤአይ በጣም አደገኛ ደረጃ ላይ እየደረሰ ነው። እግዚአብሔር ነው ብላችሁ በገና እማራለሁ። አቤት በገና! እና ትናንት እየመጣው ታክሲ ውስጥ አንዲት ልጅ ስልኳን ከፍታ ከጄሜናይን ጋር ነው የምታወራው። ትጠይቃታለች፣ ማርያም ታማልዳለች፣ ትመልስላታለች። ኦርቶዶክሶች እንደዚህ ይላሉ፣ እንትኖች መጽሐፍ ቅዱስን እኮ ላናምን እኮ ነው። ትንሽ ቆይተን በቃ ኤአይ የነገረንን ነገር መረጃው ትክክል ነው ብለን እኮ ነው የምናስበው። እግዚአብሔር ትክክል ነው ብለን እነሱ እኮ ነው ክሬት የሚያደርጉት ሰዎች። ለምን እንደምንሸወር ለምን ግራ እንደምንጋባ በጣም ይኸውላችሁ። ፕሮዳክቱም እንትኑም የነሱ ነው እና እናንተ ይህን እንድትገዙ እነሱ ይሄኛው ነገር ትክክል እንደሆነ መረጃ ይሰጧቸዋል። በቃ አለቃ እኮ ሌላ ነገር እኮ የለውም። ዩቲዩብ ላይ እንዴት ነው የምታሸንፈው? ዩቲዩብን ራሱ ክሬት የተደረገው በኤአይ እኮ የሚሰራው ሲስተሙ ራሱ ኤአይ ነው። ከዛ ቴምብሌንን እንደዚህ ብታደረገው ታይትል እንደዚህ ብታወጣ ይሄ እንደዚህ ብታደረግ ምናምን ሰው ከትንሽ ጊዜ በኋላ ሰውን ማመን አቆሞ ኤአይውን ነው የሚያምነው። በቃ ኤአይውን ሚስት ላግባ ጄሚንን አግባ፣ ስራ ልጀምር ቢዝነስ ብጀምር ያዋጣኛል አረ ሰዎች ወዴት እየሄደ ነው? እግዚአብሔር አምላክ እኮ እንደዚህ ይላል፣ ለሁለት ጌቶች መገዛት አይቻልም። እግዚአብሔር አምላክን ደግሞ ገንዘብ አድርግ ይላል። እኛውን ገንዘባችን ምንድን ነው? እንደው ብንጠራ ምን አላችሁ ብንባል ምን አለን ነው የምንለው ሰዎች። እግዚአብሔርን በጣም እኮ የምናሳዝን ፍጡራን ማለት ነው። መች እንደምንነቃ ከዚህ ዓለም ስርዓት ወጥተን የተሰጠንን ስርዓት መች እንደምንከተል አላውቅም። እኔን ጨምሮ ነው በነገራችን ላይ። አሁን ብዙ ሰው ስለ ሰዎች ሲያወራ ራሱን ነፃ አድርጎ ነው። እኔ የሚያስፈራኝ እኔንም ጨምሮ የዚህ ሰለባ ነኝ። ላለፉት 2-3 ወራት በቃ አጠፋብቼ ቲክቶክ ምናምን አጣብቼ በሆነ በኩል ግን መረጃ ይመጣል እና ያየሁት ተንሰራፋ ይሄ ነገር። ትክክል ያልሆኑ ነገሮች አፕሪሼት ሲደረጉ ሰው ለእውቅና ብሎ ለገንዘብ ብሎ የማያደርገው ነገር የለም። አሁን በቅርቡ ይሰማል። የገዛ እህቱንና እናቱን ገደለ ሰው። በቃ ኢዚ እንትና በቃ ፌዝ ሆኗል። በቃ ቀልድ ሆኗል። የሰው ነፍስ ቀልድ፣ በቃ ቀልድ። እንትን ሞተ ቀልድ ምናምን በዜና ነው የምንሰማው። ለመድ ነው አለማመዱን፣ ኃጢአቱን፣ በደሉን፣ ክፋቱን፣ ጥራቸውን አለማመዱን ሰዎች ለመድ ነው እኮ ኃጢአት ለመድን እኮ። ሰው መሞት ሰው መግደል ተለመደ እኮ። የሆነ ሰው ከሆነ ሃይማኖት ተነስቶ የሆነ ሃይማኖት መግባት ተለመደ። የሆነ ሰው ይነሳና እንደ ልቡ እንደፈለገ ያወራል። እንደ ልቡ ማለት ነው። እግዚአብሔር በጣም አዝኖብናል። በጣም ለዚህ አይደለም የተፈጠርነው። ለዚህ ምድር የተፈጠረን መስሏችሁ ከሆነ በጣም ተሸውዳችኋል። እኛ ትልቅ ክብር አለን። ትልቅ የሰው ልጅ ማለት
የሰው ልጅ ያለው ክብር ሰዎቹን የተናገሩ መጨረስ አልችልም። እግዚአብሔርን ነው የምላቸው። እግዚአብሔር ሰውን ምን ያህል እንዳከበሩ እግዚአብሔር አምላክ አንድያ ልጁን እኮ ነው ሰው ያደረጉ ሰዎች በሰው ማህፀን ውስጥ እኮ ነው መጥቶ ሰው ሆኖ እኮ ነው ዓለምን ያዳነው። ብዙ ጊዜ ስለ ሞት ሲወራ ቃሉን ራሱ ስንሰማው እንደነግጣለን። ግን ቃሉን ስንሰማው እንዳንደነግጥ አድርጎ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን በሞት ሽሮታል እኮ። በቃ ሌላ ሞት እኮ አሁን እኛ የምንሞተው ስጋ ሞት እኮ በቃ ጀስት ስለተፈጠረ የምናልፍበት መንገድ ወደዛ የምንሄድበት መንገድ ነው እንጂ ሌላ ነገር እኮ አይደለም። ደግሞ ያላችሁ ዝናውንም አምጡት፣ ገንዘቡንም አምጡት፣ እውቀቱንም አምጡት፣ ስልጣኑንም አምጡት፣ ምናምን ይኖራችሁ፣ በቃ እንደፈለገ ይኖራችሁ። ዛሬ ጠዋት ቅዳሴ ላይ በቅዳሴ ማንድ አንድ ከተማችን ውስጥ ያለ ትልቅ ባህላ ቢሊየናል መቶ ተሳልሞ ምናምን እየሄድኩት ነው። ኖርማል በቃ ቤተክርስቲያን ስትሄዱ እኔም እሱም እኩል ነን። በቃ ትሪት እንደደረገው ብላ ሰማይ ቤትም እኮ እንደዛ እኮ የተለየ እኮ እንትን እኮ የለም። አይ ዝነኛ ነውና መንግስተ ሰማያት ይግባ፣ ይሄ ባለ ሀብት ነውና እንደዚህ ይሁን የሚል የለም። ድሃ ነውና ሲኦል ይግባ ምናምን እውቅና ማንም ሰው አያውቀውም ምናምን የሚል ነገር እኮ የለም። በጣም መሸወድ ያለባችሁ ደግሞ እውቅና ያላችሁ ሰዎች፣ ታዋቂ ነን ብላችሁ የምታስቡ ሰዎች በጣም መሸወድ ያለባችሁ፣ በጣም መሸወድ የሌለባችሁ ነገር ሁሌም ማለት ነው 3 ሚሊዮን ፎሎወር ይኑር፣ 4 ሚሊዮን ይኑር፣ 5 ሚሊዮን ይኑር እስካለ ድረስ ነው ያ የሚኖረው። ይሄዳል፣ በሆነ አይነት መንገድ ይሄዳል። ነገ እኮ ቲክቶክ ቢዘጋ እኮ ሄደ እኮ በቃ። ነገ ዩቲዩብ ቢዘጋ እኮ ሄደ እኮ በቃ። የማይሄደውን የማያልፈውን እግዚአብሔርን ለምንድን ነው የምንረሳው ሰዎች? እናንተ የምታደርጉት ነገር ምን ያህል ሰዎች ላይ ተጽዕኖ እንደሚያሳድር ታውቁታላችሁ? ተጽዕኖ ፈጣሪዎች፣ የፊልም ባለሙያዎች፣ መጽሐፍ ጸሐፊዎች። እኔ ያወገዝኳቸው መጽሐፎች አሉና ሰሞኑ ምን ሆኜ ነው ብዬ ራሴን ጠይቄ ለምኑ በሰዓቱ እኮ በጣም ጠቅሞኛል እኮ እነዛ መጽሐፎች። ምን ሆኜ ነው እነዚህን መጽሐፎች ያወገዝኩት ብዬ ማለት ለምን እውቀት አግኝቼ እንድቀየር የሆነ ነገር እንዳስብ አድርገውኛል መጽሐፎች በሰዓቱ። ለቤተ ክርስቲያናችንም የተወገዙ አባቶች አሉ በጣም ብዙ፣ ግን ትክክለኛ ትምህርታቸው ግን እስከዛሬ ምሳሌ ተደርጎ ይወራል፣ ይነገራል። ስለዚህ የነዛን ሰዎችንም ጥሩ ነገራቸውን ከቻላችሁ ሰዎች ይኸውላችሁ ቢበዛ 70-80 ዓመት 70 ዓመት ሰው እስቲ ሂዱና እስቲ ጠይቁ፣ እስቲ አውሩ፣ እስቲ ምንድን ነው በህይወት የሚጸጽት ነገር ብላችሁ እስቲ ጠይቁት። እስቲ ታዋቂ የ70 ዓመት ሰው እኮ አለ። ምንድን ነው የሚጸጽት? ምንድን ነው ማድረግ የነበረብህ ሳታደርግ ያለፍከው በወጣትነት ያደረገው ምንድን ነው ብላችሁ ሄዳችሁ ጠይቁ። ግን ምን ሆነናል? ምንድን ነው የሆነው? አበበ ተው፣ ይሄ ነገር ትክክል አይደለም፣ እንደዚህ አትስራ ሲል አንተ ማነኝ ነው የምትለው? ምን አለና ነው? ሰራተኛ ቀጥራል። ሰራተኛ እኮ እንደዚህ ነው ያህል ሰራተኛ እኮ አስተዳደራለሁ እኔ እኮ እንደዚህ ሆኛለሁ። ግን ብንሄድ ግን አዎ ሰራተኛ ቀጥራል፣ አዎ አግብታል፣ አዎ ቢዝነሶች አሉ። ግን ብንሄድ ቢዝነስ ጋር ስትሄድ ሰራተኞችን እንዴት ማኔጅ እንደምታደርግ እንዴት እንደምንሰራ እንተዋወቃለን። ትዳር ላይ ምን አይነት ሰው እንደሆንክ እንተዋወቃለን። አንቺም እንደዛው። ለምንድን ነው የምንሸዋወደው? ዓለም ላይ የሆነ ኢትዮጵያ ላይ ያለ ነገር እኮ ሰዎች ነው። መቼም አንበሳ ተነስቶ እየተዋጋ አይደለም። ወንድ አንበሳ ሄዶ እናቱንና ልጁን አልገደለም። ጅብ እናቱንና ልጁን አልገደለም። እባብ አላደረግም። ውሻ አላደረግም። ሰው ነው ይህን እያደረገ ያለ። ስለዚህ ሰዎች እንመለስ። ይበቃናል፣ ይበቃናል። ስለ እውነት ይበቃናል። ምን እስቲ ያላየነው ያላደረግነው ነገር አለ? ምን ያው ሁሉንም በሂደት የምመጣበት ነገር ነው። በነገራችን ላይ ስለ ኤአይ በደንብ ነው የምናወራው። በደንብ ማለት ውስጣችን ላይ ያለውን እግዚአብሔር እያወጡ ሌላ እግዚአብሔር ውስጣችን ላይ እየከተቱብን ያለው ተሟጦ አልቆ ያ ሰዋዊ ነገርን የሚሰጠን ሰው የሚያደርገንን እግዚአብሔር ከውስጣችን አውጥተው ሮቦት እያደረጉ ነው። ብዙ ሰው የሚፈራው ባለፈውም ተናግሬያለሁ። እዚህ ላይ ቺፕስ ተከቶብኝ እንደዚህ ሆነ እሱ ቀረ። ኤአይ ያለ አየር ላይ ምንም ኔትወርክ፣ ያ ኔትወርክ አይምሮ ውስጥ ይገባል፣ ይቆጣጠራል ሙሉ ሰውነት ብሎ ማን ነው ቢባል አንተ የማታውቀውን ስለ አንተ ያለውን ማንነት ሙሉ ለሙሉ ይነግራል።
ያንን ታምናለህ አንተም። ለምን አዎ ነው ብለህ ነው የምታስበው። መጥፎ ነገር በተአምር ስለ አንተ አያወራም። በስመ አብ አያወራም። እንደዛ አይደለም። ስለዚህ ሰዎች ይላችሁ እግዚአብሔር አምላክን ገንዘብ እናድርግ። እግዚአብሔር አምላክን ገንዘብ እናድርግ። በቃ ይበቃናል። በቂ ነው። በቂ ነው። ጦርነቱ በቂ ነው። ስደቱ በቂ ነው። ረሃቡ በቂ ነው። ጥማቱ በቂ ነው። በደንብ ነው የተራበው። በደንብ ነው የተራበው። ናራብ ላይ እንደ ሰው እየበላ ነው እየተዝናል። ፍቅር እኮ የለም እኮ ሰዎች ፍቅር መብላትን ነው እንደ የምታየው እኮ የበላኸው ነገር እኮ ምን ያህሉ ሰውነቱ ገብቶ ምን ያህሉ ቆሻሻ እንደሚሆን እንተዋወቃለን። አሁን በልተህ እኮ አሁን ይረባል። ስለዚህ ምግብ አይደለም እያወራሁ ያለሁት፣ ስለ ፍቅር ነው እያወራሁ ያለሁት። ተሟጦ እያለቀ ነው። ብር 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 ሁሉም ቦታ ብር 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 ምን ልናደርግበት እንደሆነ እንደው እግዚአብሔር ይወቀው። ቤተ ክርስቲያን ይሰራ የሆነ ነገር ይሰራ የበጎ አድራጎት በዚህ ወጥተው እንደዚህ እያፈረስን እኮ ነው እዚህ ጋር። እስቲ ራሳችንን እንጠብቅ። እኛ ጥሩ ሰው ነው፣ ጥሩ ነገር እናድርግ። እዚህ ጋር ክፉ ነገር እያደረግን በጎን ደግሞ እንረዳለን። እዚህ ጋር የዝሙት ኃጢአት አለብን፣ እዚህ ጋር የሆነ ነገር ኃጢአት አለብን፣ እዚህ ጋር ደግሞ ቤተክርስቲያን። ሰዎች እንመለስ። ይበቃናል። በቂ ነው። በቂ በቂ ከበቂ በላይ ከበቂ በላይ ከበቂ በላይ እግዚአብሔር በጣም በቂ ነው። ይበቃናል። በቅርቡ ሰፈር ላይ አንድ ልጅ በጣም ትሁት ዱርዬ ነው የምንለው ማለት በቃ አይ ጥሩ እንትን ግን ትሁት ዱርዬ ሰው ቀና ብሎ የማያይ ሰው የሆነ ነገር ሲያደርግ እንዴት እንደዚህ ያደርጋል የሚል ራሱን አጠፋ። እግዚአብሔርን በጣም የደነገጥኩ እኔ ሞትን የምፈራ አይነት ሰው አይደለም፣ ግን ደነገጥኩ እሱን ስሰማ። መቼም እሱ እንደዚህ ያደርጋል ብዬ የማልገምተው ሰው ግን ምን ሆኖ ነው? ምን ሆኖ? ማንም የሚያውቅ የለም። መገመት ይቻላል። እንደዚህ ስለሆነ ነው፣ በዚህ ወጥቶ እንዲሆነ ነው፣ በዚህ ገብቶ ነው ምናምን ብሎ ሁሉም የራሱን የመሰለውን ሀሳብ ማውራት ይችላል። እርግጠኛ ግን የሆነውን ነገር ግን ራሱና ራሱ ነው የሚያውቀው። በጣም የሚያሳዝነው ወስደን ቀበር ነው አይደለ? ከዛ ወደ ኖርማል ህይወት እንመለሳለን። የምንጠጣ የነበረን ሰዎች በዛው እንጠጣለን። የምንቅም የነበረን ሰዎች በዛው እንቅማለን። የምናጨስ የነበረን ሰዎች በዛው እናጨሳለን። ምን ሆነን ነው ምን ሆኖ ነው ብለን አንጠይቅም። ዜና ሆኖ ያልፋል። ከዛ አለፈ። ምን ሆኖ ነው? ነገ እኔ እንደሱ ላለመሆኔ ምንድን ነው ማስረጃ? በዚሁ ከቀጠልኩ ምንድን ነው? ስለዚህ ሰዎች እንንቃ፣ እንመለስ። በጣም አቀረብ ነው። ስምንተኛው ሺህ ያቀረብ ነው። በጣም ያቀረብ ነው። በጣም ያቀረብ ነው። በጣም ያቀረብ ነው። ስለዚህ ወላችሁ ሰዎች ለምታደርጉት ነገር ጥያቄ ስትጠየቁ መልስ ከሌላችሁ በጥያቄ አትመልሱ። ዝም በሉ። አይምሯችሁ እኮ ያውቀዋል ያ ነገር ትክክል እንዳልሆነ፣ የምታደርጉት ነገር ትክክል እንዳልሆነ። የሶሻል ሚዲያ ተጽዕኖ ፈጣሪዎች፣ መንግስት ላይ ያላችሁ ሰዎች፣ ሃይማኖት ተቋማት ላይ ያላችሁ አመራሮች፣ ፖሊሶች በሉ ምንም ትክክል እንዳልሆነ እኮ ህሊናችን ሁላችንም እንተዋወቅ። እኔ ትክክል ያልሆነ ነገር ስሰራ በደንብ ነው የማውቀው። ምን ያውቁ? እስቲ በያላችሁበት እስቲ ጠይቁ ራሳችሁ። በወረቀት ጽፋችሁ ለጥፉ። ምን ሆነን ነው ብለው ምንድን ነው እየተፈጠረ ያለው? ወዴት እየሄድን ነው ብላችሁ ጠይቁ። መልሱን ደግሞ ከራሳችሁ ስዱ። ማንም መጥቶ መልስ እንዲሰጣችሁ እንዳትጠብቁ። እግዚአብሔር አለ።
እግዚአብሔር ሁላችን ውስጥም አለ። ሁላችን ውስጥ እኔ ውስጥም አለ፣ እናንተ ውስጥም አለ እግዚአብሔር። ያንን እግዚአብሔር ጠይቁት። ጠማሙን ያቀና መጽሐፍ ቅዱስ ላይ የምናውቃቸው ታሪኮች ዛሬ መደረግ አይችሉም፣ መሆን አይችሉም። አንቺ ሴት እንደዚህ የለም፣ እሱ ነገር መሆን አይችልም። ምንድነው መንፈሳዊ ጸጋችንን እንደዚህ ግፍፍ ያደርገው? ምንድነው? እንዴት ነበሩ አባቶቻችን ሲኖሩ የነበሩት? እንዴት ነው? ምን ሆነን ነው? ጠይቁ። የራሴን እጠይቃለሁ። መልካም ጊዜ